ሰላም እንዴት ናችሁ? ዛሬ ይሄንን የመሰለ የፍላወር ዳቦ አብረን እንሰራለን። ደግሞ እንዴት አባቱ እንደሚጣፍጥ እና ይሄ ከሱቅ መገዙት ጣፋጭ ዳቦ አለ እሱን ነው የሚለው። ሞክሩት። ውሃ ታረጋላችሁ። የሞቀ ውሃን የተጠቀምኩት። ከዛ ግማሽ ብርጭቆ ስኳር፣ ትንሽ ጨው ታረጉና ማሟሟት ነው። ከዛ ሩብ ኩባያ ዘይት፣ አንድ ክዳን ቫኒላ፣ ግማሽ ኩባያ ደግሞ ወተት ታረጉበትና 4 ኩባያ የሚሆን የፍርኖ ዱቄት እንዲሁም 1 ማንኪያ እርሾ፣ 1 ማንኪያ ደግሞ ቤኪንግ ፓውደር ጨምራችሁ ሊጡን ማቡካት ነው። ከዛ ካቡካችሁት በኋላ ኩፍ እንዲላችሁ እንደዚህ በላስቲክ ሸፍናችሁ ታስቀምጡታላችሁ። ከዛ እንደዚህ ኩፍ ሲልላችሁ ደግሞ በምትፈልጉት ቅርጽ መቆራረጥ ነው። እኔ እንደዚህ 6 ቦታ አድርጌ ቆራርጫዋለሁ። ከዛ አንድ በአንድ እያነሳችሁት እንግዲህ መዳመጥ ነው። ከዛ እየዳመጣችሁ እንደዚህ በአንድ ጠርዝ ቸኮሌት ትጨምሩበታላችሁ። ይሄን ቸኮሌት ቤት ውስጥ ነው ያዘጋጀሁት በጣም በቀላል መንገድ። እንዴት እንደሚዘጋጅ ማወቅ ከፈለጋችሁ ግቡና ፔጅ ላይ ተመልከቱ። ከዚህ በፊት የለቀኩት ቪዲዮ ላይ አለላችሁ። ከዛ በቢላዋ እንደዚህ ቆረጥ አድርጋችሁ ቅርጽ ታወጡና እንደዚህ መጠቅለል ነው። ከጠቅለላችሁም በኋላ ድጋሚ ታጥፉታላችሁ። ይሄንን የፍላወር ቅርጽ እንዲይዘላችሁ ማለት ነው። ተመልከቱት እንዴት አባቱ እንደሚያምር። ከዛ መጋግሩበት ፓትራ ላይ እንደዚህ ዘይትና ትንሽ ዱቄት ተቀቡና እንዲህ መደርደር ነው። ከዛ ለ15 ደቂቃ ትንሽ ኩፍ እንዲላችሁ ታስቀምጡታላችሁ። ከዛ በኋላ ደግሞ የእንቁላል አስኳሉን ብቻ እንዲትመቱና ትንሽ ግማሽ ክዳን ቫኒላም ጨምሬበታለሁ እላዩ ከለሩ እንዲያምርላችሁ እንደዚህ ትቀቡታላችሁ። ከዛ ደግሞ ሰሊጥና ጥቁር አዝሙድ ነው ያደረኩበት። እንደዚህ የምፈልጉትን ያህል ታደርጉና ኦቭናችሁ ውስጥ በ180 ዲግሪ ለ30 ደቂቃ ታበስሉታላችሁ ማለት ነው። ተመልከቱት እንዴት አባቱ እንደሚያምር እና ድርቅ እንዳይልባችሁ ላይም ደግሞ ዘይት ተቀቡና ላስቲክ ሸፍናችሁ ከዛ ስከፍቱት በቃ በጣም ነው የሚያምረው። ከለሩም ጣዕሙም ሽታውም እንዴት አባቱ ደስ እንደሚል እና ሁላችሁ ሞክሩት። ታመሰግኑኛላችሁ። እንደዚህ አይነት አጫጭር የምግብ አሰራር ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ ማድረግ አትርሱ። ባይ